ምንም እንኳን የአራተኛ ዓመት ተማሪ ብሆን አሁንም እንዴት የሪሰርች ታይትል መምረጥ እንዳለብኝ አላውቅም። ዳንኤል ይባላለው የአራተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ሲሆን በዚህ ዩቲዩብ ቻናል ላይ ደግሞ በህይወቴ ላይ የሚገጥሙኝን ይጠቅማችኋል ብዬ ማስባቸውን ነገሮች የማጋራበት የዩቲዩብ ቻናል ነው። አብራችሁን ቆዩ። ዛሬ የምናወራው ጀነራሊ ስለ ሪሰርች ታይትል ሰሌክሽን እና ሪሰርች ፕሮሰስ ነው። እኔ ዳንኤል ስባል ጀነራሊ ሪሰርች ሳሌክት በምናደርግበት ወቅት የምንጠቀምባቸው ሜትዶች ምናምን መሰል ነገሮችን ፕራክቲካሊ በትምህርት ተምረናቸዋል። ሪሰርች የሚባል ሙሉ ኮርስ አለን። ወደ ክሬዲት አወሩ 5 የሚይዝ ወደ 13 ቻፕተር ያለውን ትምህርት ተምረናል በስነ ስርዓት። ነገር ግን ወደ ተግባሩ በምንመጣበት ሰዓት ይህን ፕራክቲካሊ ያስተማረን ወይም ደግሞ ያሳየን ሰው የለም። ፕሮፖዛል መጀመሪያ ተዘጋጃላችሁ፣ ሪሰርች ታይትላችሁን ታስገባላችሁ፣ ከዛ ፕሮፖዛላችሁን ታስገባላችሁ፣ ከዛ ሪሰርች አለ፣ ከዛ በኋላ ዲፌንስ ይኖራችኋል ነው የሚባለው ጀነራል ሲሆን ማለት ነው። ግን አሁን ፕሮሰሱ ላይ ገብተናል እና ሪሰርች ሲነሪሲ ነው የሚባለው። ሲነሪሲያችንን እንዴት አድርገን እናዘጋጅ ወደሚለው ጉዳይ ነው የምንመጣው። ወደ ማርኬቲንግ ሲነሪሲ የሚባል ክሬዲት አወሩ 3 የሆነ ኮርስ አለን ማለት ነው። ወደ ኢሲቲኤሱ ደግሞ 5 የሚሆኑ ማለት ነው። እና ወደ እሱ ስንመጣ እንዴት ነው ሪሰርች ታይትሉ ሰሌክት የሚሆነው የሚለውን ስናስብ እንዴት ነው ሰሌክት የሚደረገው? አይ ዶንት ኖ ኖ አይዲያ፣ ግን ግራ ይገባኝ ነበረ እና አንዳንድ ሰዎችን ለመጠየቅ አፕሮች ለማድረግ ሞከርኩ። ቻትጂፒቲ እና ከአንዳንድ ሰዎች አንጻር ልጀምርላቸው። አንዳንድ ሰዎች ከነገሩኝ መሀል አንድ ከተለያዩ ዩኒቨርሲቲዎች ጓደኞቹ ጋር ትደውልና 3-4 ሪሰርች ትቀበላለህ። ፕሮፖዛሉንም ሪሰርቹንም ታይትሉንም እነዛን የሰጡን ሶስቱን የተሻለ ነው የምትላቸው ሶስቱን ይዘህ አድቫይዘር ትወስዳለህ። አድቫይዘር የመረጠውን ሪሰርች ታይትሉን ተወስደውና ያን ፕሮፖዛል ትንሽ ሞዲፋይድ ለወጥ አድርገህ አመተህ ታስገባለህ ይላል የሚል አይነት አድቫይስ አገኘሁት። ይሄ በጣም አሪፍ ነው፣ ገባኝ በስነ ስርዓት። ሌላኛው ደግሞ ከቻት ጂፒቲ እና መምህራችንም ሲያስተምረን ከነበረው ነገር የተማርኩት እሱኛው ምን መሰላችሁ? ሪሰርች ታይትላችሁን በምትመጡበት ሰዓት ሶርስ ሊኖረው ይገባል። ሪሰርች ሲባል ዝም ብላችሁ እንግዲህ እንደምትሰሙት አዲስ ነገር ፈልጋችሁ ማግኘት ይመስላችኋል። እንደዛ ብቻ ሳይሆን የተገኘን ነገር ሞዲፋይድ ማድረግ ነው እንጂ እናንተ ቀርሳችሁ ዶክተሮቹ እንኳን አዳዲስ ሪሰርች አዲስ ያለ ሶርስ ምናምን ፈልገው አግኝተውት ሰርተው አያውቁም። ስለዚህ ሊትሬቸር ሪቪው የሞላበት ሶርስ ያለውን ታይትል ምረጡ፣ ቀላል የሆነ ከጊዜያችሁ ጋር የሚሄድ ነገርን ለመምረጥ ሞክሩ የሚል ነበረ። በቻት ጂፒቲ ላይ ደግሞ 3 ታይትል ሰጠኝ። ግን እዛን ታይትል ሰሚት ሳደርግ ከዛ በኋላ ያለው ስቴፕ ፕሮፖዛል ማዘጋጀት ነው። ፕሮፖዛሉ እንዴት ነው ማዘጋጀው? ፕሮፖዛሉ እሱ አለ፣ ሪሰርቹ አለ፣ መሰል ጉዳዮች አሉ፣ ፕላስ ኢንትራንስ ኤግዚት አለብን። እነዚህን ሁሉ ነገር ሰብሰብ አድርገን በአንድ ላይ በቀጣይ ወራት ምናምን ለማድረግ እንሞክራለን። አዘጋጅተን ማስገባት ይኖርብናል እና ታይትል አምጡ የተባለ ነው። ኖርማሊ ትናንት ነበር ታይትል የምናስገባው። የክላሶቻችን ተማሪዎች ባለመስማማታቸው ምክንያት ተፈጥሮ ነበረ። ላይክ ግሩፑ እንደገና እንዲቀየር በግሩፕ ሪሰርች የምንሰራው ግን እንዲቀየር ተደረገ። ያ ሪሰርች የተቀየረው ግሩፕ ገና ተዋቅሮ ስላልተነገረን ሪሰርች ታይትል መምረጥ እና ማስገባት አሁን አልቻልንም። በቅርቡ ታይትሉ ተመርጦ ሲሰጠን ማስገባት እንችላለን። ኖርማሊ በጣም ነው የሚከብደው ይመስለው፣ ግን እስቲ እናየዋለን። ማለት ከኔ ጋር በዚህ የዩቲዩብ ቻናል ላይ የምንቆይ ከሆነ የሚያጋጥመኝን ነገር ለማጋራት ይጠቅማቸዋል ብዬ ማስበውን ነገር ለመናገር እኔ ዝግጁ ነኝና በቃ የእናንተ ዲጂታል ፍሬንዳችሁ ደግሞ ተስፋ አለኝ እና ከኔ ስህተትም ትማራላችሁ። ማለት እኔ አሁን ይሄ የተማርኩትን ያጋለባችሁን እንደ ትንሽም ቫሊዩ ቆጥራችሁት እስካሁን ቪዲዮን ካያችሁ ታኪው ፎሎው ፎር ዩ። እናንተ ደግሞ ሞር ከዚህ ከኔ የተሻላችሁ ወይም ደግሞ ሪሰርች ሳይትን መርጣችሁ የማስተርስ ሪሰርቻችሁ ልትሰሩ ከሆነ የባችለር ዲግሪያችሁን እንዴት ነው የሰራችሁት? አድቫይስ አድርጉኝ ኮሜንት ላይ ገብታችሁ ጻፍ አሉ። የቴሌግራም አድራሻ ሁልጊዜም ከዲስክሪፕሽን ሊንክ ከዲስክሪፕሽን ስራ አለ። ዲስክሪፕሽን ነክታችሁ ማግኘት ትችላላችሁ። ይሄን እነዚህ ነገሮች አሟሉልኝ እባካችሁ። ሰፖርት እንድታደርጉኝ ይፈልጋሉ በሪሰርች ጉዳይ። የሪሰርቹን አይዲያ ሞር አድርጉልኝ። ፕላስ ደግሞ እናንተ ካላችሁ የተለያዩ በማርኬቲንግ ጉዳይ የተሰሩ ሪሰርቾች ካላችሁ እነዛን ሪሰርቾች
በቴሌግራም ላይ ብታናገሩኝ ሊንኬን ልክላችሁና ትልኩልኛላችሁ ማለት ነው። ደስ ይለኛል። የዛሬው ቆይታ ይሄን ይመስል ነበር። በጣም አመሰግናለሁ እስከዚህ ስላዳመጣችሁኝ። ወይ አሁን ነበር ከደቂቃዎች በፊት ፀጉሬን የተቆለኩት። እስቲ ደውልኩት ከ10 ሬስት እያደረጋችሁ ኮመንት ላይ ብጽፉ ደስ ይለኛል። ዳንኤል ነበርኩ። ሰብስክራይብ አድርጉ። ሰብስክራይብ ማድረግ ሞክሩ። ትናንትና ነበረ ሰብስክራይብ ያገኘሁት።